ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንደተለመደው አሪፍ በሆነ ቲፕ ቪዲዮ ይዤላችሁ መጥቻለሁ። እሱም ስለ የዩቲዩብ ቻናላችንን በተመለከተ ነው። ባለፈው እንዴት አድርገን የዩቲዩብ ቻናል ጂሜል አካውንት ክሬት እንደምናደርግ አይተን ነበር። ክሬት ያደረግነውን የጂሜል አካውንት እንዴት አድርገን የዩቲዩብ ቻናል ዩዘር ኔም ወይም ደግሞ የራሳችን የግል ስማችንን ከፍተንበትኝ ለዩቲዩብ ጥቅም እንደምናውለው አይተን ነበር። በመቀጠልም ያ የከፈትነው የዩቲዩብ ቻናል እንዴት አድርገን ባነር ባክግራውንድ ባነር ፎቶ ፕሮፋይል ፒክቸር አይነት ማለት ነው ባነር እንዴት እንደምናስገባ የዩቲዩብ ሎጎ እንዴት እንደምናስገባ የሚያስፈልጉ ነገራቶች ባነር እና ሎጎን ከየት ክሬት ማድረግ እንደምንችልና እንዴት መፍጠር እንደምንችል አይተን ነበር። ዛሬ በዛሬው ሁኔታ ደግሞ ወይንም ዛሬ የምንመለከተው ያ የፈጠርነውን ያስቀመጥነውን ያዘጋጀነውን ባነር እና ሎጎ እንዴት ወደ ዩቲዩብ ቻናላችንን አምጥተን ስራ ላይ መዋል ወይም መጠቀም እንደምንችል የምንመለከት ይሆናል። ይሄንን እንዴት ነው የምናደርገው? አሁን ስቴፕ እያንዳንዱ ደረጃ በደረጃ አሳያችኋለሁ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉትኝ። የቻናሉ ቤተሰብ የሆኑ ቪዲዮውን ላይክ ማድረግ አትርሱ። በዚህ ቻናል ላይ ብዙ ትምህርቶች አሉ። ስለ ሶሻል ሚዲያዎች፣ ስለ ሁሉም ሶሻል ሚዲያዎች በዚህ ቻናል ይለቀቃል። እያንዳንዱ ሚስጥራቸው፣ ጥቅማቸው፣ አጠቃቀማቸውና በውስጣቸው ያሉ አሪፍ ነገራቶች በጥቅሉ ስለሚለቀቅ የሚለቀቁ ነገራቶች በጠቅላላ እንዲደርሳችሁ ሰብስክራይብ አድርጉ። የደወል ምልክቱን አብሩትኝ። እንዲሁም ጥያቄ ማሳብ ካላችሁ በኮመንት ቦክስ ወይም መልእክት ሜሴጅ ቦታ ላይ አስቀምጡልኝ ማለት ነው። በተቻለ አቅም ለመመለስ እሞክራለሁ። ዛሬ ወደ ዛሬው ትምህርታችን ስንሄድ እንዴት ነው መጀመሪያ እዚህ ጋር ክሮም ብራውዘራችንን ተጠቅመን ወደ ዩቲዩብ ቻናል ዌብሳይት እንገባለን። ክሮም ብራውዘር ከነካን በኋላ ያው እዚች ጋር የምትመለከቱት ዩቲዩብ ስቱዲዮ ብለን እንጽፋለን። ትንሽ እንጠብቀዋለን ማለት ነው። እንጠብቀዋለን ትንሽ ያው ኔትወርኩ ሊያቆራርጥ ይችላል። አሁን ወደ ዩቲዩብ ቻናላችን እየገባ ነው ያለው። ያው እንደምትመለከቱት ወደ ዩቲዩብ ቻናሌ አስገብቶኛል። ቀጥታ ዩቲዩብ ቻናል አፑን ትነኩታላችሁ። ከዛ እዚች ጋር ያው ዩቲዩብ ስቱዲዮ እኔ ያው ዊዛው ስላልኩኝ ነው ወይም ደግሞ ከሌላ አካውንት ስላዘዋወርኩት ነው። ትንሽ እናንተ ቀጥታ ሊያስገባችሁ ይችላል ማለት ነው። እሺ ውድ ተመልካቾች እንደምትመለከቱት አምጥቷል ማለት ነው፣ ወይም ወደ ዩቲዩብ ስቱዲዮ አስገብቶኛል። አሁን ቀጥታ ምን እናደርጋለን? እዚች ጋር ያት እዚች የነጥብ ምልክቷን እሷን አንዴ ትነኳታላችሁ ማለት ነው። እቺኛዋን ማለት ነው። ይሄው እዚች ጋር እሷን ስትነኩት ያው እንደምትመለከቱት ይሄ ኢንተርፌስ ይከፈትላችኋል። ይሄኛው የዩቲዩብ ቻናል ባነራችሁን ለመቀየር እዚች ጋር ነው የምትነኩት። ሎጎውን ደግሞ ፕሮፋይል ፒክቸሩን ለመቀየር እቺን ነው የምነኩት ማለት ነው። አሁን መጀመሪያ እስኪ ባነሩ ጋር እንግባ። ያው እኔ ይሄን ራሱ ነው የማደርገው፣ ግን ለእናንተ ስቴፑን ላሳያችሁ ነው። እሱን ስነኩት ይሄ ይመጣላችኋል እንደምትመለከቱትኝ። ቀጥታ ወደ ባነር ወደ ዩቲዩብ ቻናል እንትናችሁ ትገባላችሁ። ያዘጋጃችሁት ባነር፣ እኔው ያዘጋጀሁት ባነር ይሄ ነው የምትመለከቱትኝ። እሱን አንድ ጊዜ ነካዋለሁ። እሱን ስትነኩት ይሄው እንግዲህ እንደዚህ አስተካክሉ ወይም ደግሞ ሳይዙን በማስፋት በማጥበብ እንደምትጠቀሙ ያሳያችኋል። እናንተ እዚህ ጋር ወደ ላይ ወርታች እያደረጋችሁ ታስተካክላላችሁ ማለት ነው። ያው እኔ ስላስገባሁት ገብቶ ስላለ ኦሬዲ ካንስል ነው የምለው። እናንተ እዚህ ጋር ሳይዙን ካስተካከላችሁ በኋላ ያው እዚች ጋር ደን የምትለው ነው የምትነኳት። እኔ እዚህ ካንስል ልበለው። እንዳልኳችሁ እንደምትመለከቱት አስገብቼዋለሁ። ስላስገባሁት ድጋሚ ማስገባት አይጠበቅብኝም። ኦሬዲ የምታዩት እሱ ራሱ ስለሆነ
እንደገና እዚች ጋር ደግሞ ሎጎ ፕሮፋይል ፒክቸር ለመቀየር ከፈለጋችሁ እዚች ጋር ይሄን አሁን በክሮም ብራውዘራችን እያሳየዋችሁ ነው ያለሁት። በዩቲዩብ ቻናል በአፕሊኬሽኑ ራሱ እንዴት እንደሚቀየር አሳያችኋለሁ። አሁን ችግር የለውም። ይሄ ላስቸገራችሁ ቀጥታ ቼንጅ የምትለዋን ነካታለን። እዚች ጋር ቼንጅ የምትለዋን ስንነካት እንደምትመለከቱት እዚህ ጋር ያመጣኛል። ለምሳሌ እስኪ ባለፈው የከፈት ነው ይሄን ነው ያስተካከል ነው። እስኪ እሱን ላድርገውና እንመልከት። እሺ እስኪ ደን አልኩትኝ። ደን ስለው አስገብቶልኛል። አሁን ምን ታደርጋላችሁ? መጨረሻ ስቴፕ ላይ ወይም ደግሞ መጨረሻው ስቴፕ ምን አለች? እዚች ጋር ምን የምትላለች? ፐብሊክ የምትላለች ወይም ግልጽ አድርጉት፣ በቃ አተሙት ማለት ነው። ፐብሊክ ማለት ማተም ነው። በዚያው እንዲ ሴቭ እንዲሆን የሚያደርግ ማለት ነው። እኔ ኦኬ አልኩትኝ። ስለዚህ አሁን በሚገባ አስገብቶኛል ማለት ነው። እሺ ውድ ተመልካቾች ይሄን ይመስል ነበረ። ፕሮሰሱን እየጀመረ ነው። ያው ቬሪፋይ አድርጉ ይላችኋል። ቬሪፋይ ሎጋውት ብላችሁ ወጣችሁ ከሆነ ቬሪፋይ እንድታደርጉ ይጠይቃችኋል ማለት ነው። ይህ ነው ስቴፑ በጥቅሉ። እንግዲህ እናንተ በዚህ መልኩ መጠቀም ትችላላችሁ። አሁን በዚያ በዩቲዩብ ቻናል በአፕሊኬሽኑ ደግሞ በራሱ ላሳያችሁ። ዩቲዩብ ቻናል ላይ እንደገባችሁ ቀጥታ እዚች የፕሮፋይል ምልክቷን ትነኳታላችሁ። የራሳችሁ ፕሮፋይል ነው። ከዚያ ያው የቻናላችሁን ፕሮፋይል ትነኩትና ወደ ራሳችሁ ቻናል ትገባላችሁ። የራሳችሁ ቻናል ላይ ከመጣችሁ በኋላ እዚች ጋር የአይከን የስክሪፕቶ ምልክት አለች። እሷን ተነኩትና ቀጥታ ያመጣችኋል እዚህ ጋር ማለት ነው። ይሄው እዚህ እንደምትመለከቱት ይሄ የባነራችሁ መቀየሪያ እዚች ጋር ነች። በደንብ ተመልከቱ። ባነራችሁን መቀየር ስትፈልጉ ይህችኛዋን ፎቶ ትነኳታላችሁ። እንደዚህ ልክ እንደዚህ ስትነኩት ያስመርጣችኋል። በምንድን ነው ቀጥታ ካሜራ ነው ማንሳት የምትፈልጉት ወይስ ያነሳችሁት ያዘጋጃችሁት ፎቶ አላችሁ ይላል። እኔ ቹዝ ፍሮም ዩር ፎቶ ይላል። ከታችኛው ከጋለሪ እንዲያወጣልኝ ስለምፈልግ እሱን ነካውና እመርጣለሁኝ ከዛ ማለት ነው። ስለዚህ እንደዚህ አድርጋችሁ አንድ ጠቅስ ታደርጉ ክሊክ ስታደርጉት ያስገባችኋል ማለት ነው። ይሄ ምንድነው? የባነር ነው። የዩቲዩብ ቻናል ሎጎ ከሆነ ደግሞ ይቺ መሃል ላይ ያለችዋን ትነኳታላችሁ። ሁለት ነው እንደምታዩት። ከዛ የምትፈልጉትን አንዴ ተነኩትና ክሊክ ታደርጋላችሁ። ለምሳሌ እኔ እስኪ ይሄንን ላስገባው። እንዴ ከነካችሁ በኋላ ያው እዚህ ጋር ምን ይላችኋል? ሴቭ አዝ ፕሮፋይል ፒክቸር። ያስገባችሁትን ፕሮፋይል ሴቭ አድርጉትኝ ወይም ደግሞ እርግጠኛ ከሆናችሁ ቀጣዩን ንኩልኝ የሚለው እሺ እኔ ነካሁለትኝ። ስለዚህ እናንተም እንደዚህ በማድረግ መጠቀም ትችላላችሁ። ያው ቬሪፋይ አድርጉ ይላችኋል። ቬሪፋይ ማድረግ ማለት ፍቃድ መጠየቅ ነው። ያው ፍቃድ ይጠይቃችኋል እናንተ መሆናችሁን ለማረጋገጥ። ፍቃድ ደግሞ የምትሰጡት በጂሜላችሁ ነው። ቬሪፋይ አድርጉ ብሎ ሲያመጣ ቬሪፋይ ትሉትና በጂሜል አካውንታችሁ አማካኝነት ታረጋግጡለታላችሁ። ያው ጂሜል አካውንቴን አመጣ። ይሄ አንተ ነህ ወይ ጉግል ኮንፈርም ዚስ ፎቶ ኢዝ ዩ፣ ይሄንን ፎቶ መቀየር የምትፈልጉት እናንተ ናችሁ ወይስ አይደለም ብሎ ያረጋግጣል። ከሆናችሁ እኛንን ካላችሁ ምን ታደርጋላችሁ? እዚች ከታች አለች ኮንቲኒው ቀጥል የሚለውን ትነኩታላችሁ። እንደዚህ አድርጋችሁ ማስተካከል ትችላላችሁ። አሁን ኮንቲኒው ስለው እኔ ነኝ አረጋግጠልኝ ያልኩት። እንደምትመለከቱትኝ የፕሮፋይል ፒክቸሯን ቀይሯታል ማለት ነው። ስለዚህ እንደዚህ በማድረግ በቀላሉ የዩቲዩብ ቻናል ፕሮፋይል ማስተካከል ትችላላችሁ። እንደምትመለከቱት ፕሮፋይሉ የቅድሙ አልነበረም። ቪዲዮውን ከፈለጋችሁ መለስ አድርጋችሁት፣ አሁን ግን ያለው ይሄ ሆኗል። በዚህ መልኩ መጠቀም ትችላላችሁ። ስለዚህ በቀላሉ በዚህ ስቴፕ እንዴት አድርገን ዩቲዩብ ቻናል መክፈት እንደምንችል ፕሮፋይል ፒክቸር እንደምናስገባ አይተናል። ቀጣይ ደግሞ ዲስክሪፕሽን ለዩቲዩብ ቻናላችን ታግ እና ዲስክሪፕሽን እንዴት እንደምናስገባ ጥቅማቸው ምንድነው የሚለው እንመለከታለን ማለት ነው። ለዛሬው በዚህ በቃናን። ለቻናሉ እስከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ አደራ ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳይረሳ ማለት ነው። መልካም ቀን።